እንዳትጭበረበሩ የሚያግዛችሁን አንድ የኮግኒቲቭ ሳይኮሎጂ ሐሳብ አሁን እናወራለን። በተለይ የቁማር ህይወት ውስጥ ካላችሁ ይሄ ቪዲዮ ለእናንተ ነው። ኒር ሚስ ኢፌክት የሚባል ኮግኒቲቭ ባያስ አለ። እንዴት ነው? አይደርሳችሁም የሆነ የተጣወ የሆነ እድል ግን እድል ባጠገባችሁ ያልፍና ይሸውዳችኋል። እንደዚህ አይነት ስሜት ሲሰማችሁ ኔክስት ታይም ብሞክር ይሄ ነገር ወደ እኔ ሊመጣበት የሚችልበት እድል ከፍ ያለ ነው ብላችሁ ታስባላችሁ። ለምሳሌ የሎተሪ ትኬት ቢሆን እና 10 ሚሊዮን ብር የደረሰው ሰውዬ ከእናንተ ጋር በሁለት ዲጂት ብቻ ሲለያይ ሀብታም ለመሆን እግዚአብሔር እየገለጠልኝ ያለው መንገድ በጣም ቀና ነው፣ ራሴን ከዚህ በኋላ አዘጋጅቼ ሎተሪ ለመቁረጥ መዘጋጀት አለብኝ ብላችሁ ብታስቡ የባለፈው ኢቨንት እና የአሁኑ ኢቨንት ዲፔንደንት አይደሉም እርስ በርስ። የሚወጡት ትኬቶች ምናልባት ሚሊየን ትኬቶች ከሆነ የሚደርሱት ከዛ ውስጥ የእናንተ የማግኘት እድላችሁ 0.000001 ነው። አስቡት፣ በዛ አይነት መልኩ ነው የምታገኙት። ምክንያቱም አንድ ትኬት ከሆነ የምትቆርጡት ከሚሊየን ሰዎች። ሴም ታይም ኔክስት ሎተሪ ሲወጣ በቀጣይኛው ዓመት ላይ እድላችሁ እንደዛው ነው የሚሆነው። ስለዚህ ለእናንተ ተብሎ የሚዘጋጅ የሆነ ጥሩ የሚባል ነገር የለም እና ሰዎች ብዙ ጊዜ ይሳሳታሉ። በባለፈው እኮ እንዲህ ሊሆንልኝ ብሎ ለትንሽ ነው ያለፈው። ናርሲሲስት፣ ማኪያቬሊያን፣ ሳዲስት፣ ሳይኮፓት እነኚህ በጣም የሚለያዩ ነገሮች ናቸው። አሁን ቲክቶክ ላይ ምንድነው እያየሁ ያለሁት? በተለይ ሳይኮሎጂስቶች ወይ ሳይካትሪስቶች ካልሆኑ አንዱን ከአንዱ እያወጫበሩ ነው የሚነግሯችሁ ከራሳቸው ታሪክ የተነሱ። እሱ እናጠራለን ማለት ነው በዚህ ቪዲዮ፣ አንዱ ከአንዱ በምን ይለያል ስለሚለው። ሳይኮሎጂ ውስጥ እነኚህን አራቱን አንድ ላይ የምናጠናበት የፐርሰናሊቲ ሞዴል አለ፣ ዳርክ ቴትራድ ሞዴል የሚባል። የድሮዎቹን ሳይኮሎጂስቶች ብትጠይቋቸው ምናልባትም ራሳቸውን በሪሰርች አፕዴት የማያደርጉ ከሆነ ሳዲስት የሚባል ነገር የለም ዳርክ ትራያድ ብቻ ነው ያለው ነው የሚሏቸው። ግን አሁን ላይ ዳርክ ቴትራድ ሆነዋል ሳዲስት ተጨምሮ። ምንድን ነው በመካከላቸው ያለው ልዩነት? የሚያመሳሰላቸውስ ነገር ምንድን ነው የሚለውን ነው በዚህ ቪዲዮ ስፔሲፊክሊ የምናወራው። አሁን ከዘረዘርኩላችሁ አንዳንዶቹ በጣም የሚቀራረቡና ኮሪሌት የሚያደርጉ አሉ። ናርሲሲስት እና ማኪያቬሊያን ከ0.6 እስከ 0.8 በአንዳንድ ሪሰርቾች እንደዚህ ኮሪሌት ያደርጋል። ያ ማለት ናርሲሲስት የሆነ ሰው ማኪያቬሊያን የመሆን እድሉ ከፍ ያለ ነው። ምንድን ናቸው የሚለውን እርስ በርስ ነግራችኋለሁ። ከዛ በፊት ግን ይህንን ልንገራችሁ። ሌላኛው ሳይኮፓቲ እና ሳዲዝም፣ እሱም እርስ በርስ እንደዚሁ ኮሪሌት የሚያደርግ ነው። እነኛ አራቱ ምንድን ናቸው? አንዱ ከአንዱስ ምን ያለያየዋል የሚል ነው። ናርሲሲዝም ጋር ሲመጣ በጣም ከፍ ያለ ለራስ የሚሰጥ ግምት አለ። ራስን እንደተለያየ አይነት መልአካዊ እይታ ሊታይም ይችላል እና ከሌሎችም ሰዎች በላይ የሚቀድመው ማን ነው ማለት ነው እዚህ ጋር?